በቅዱሳን ሕይወት ውስጥ ያለው እግዚአብሔር እንደሆነ ማወቅ ለእያንዳንዳችን በጣም አስፈላጊ ነው የሚለውን እንድትዙት እፈልጋለሁ። ስለዚህ እግዚአብሔር ቅዱሳኑን እንድናከብራቸው በስማቸው እንድንጸልይ በስማቸው እንድንዘክር የነገረንና ያስተማረን እሱ ነው እንጂ እንደ እንግዳ ደራሽ እንደው አፈሳሽ አሁን የመጣ ትምህርት አይደለም። ስለዚህ ምን አለ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ወገኖች ሰውነታችን በአግባቡ ከቀደስነው ቅዱስ ነው ይቻላል። አሁን ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ሌሎቹ ቅዱሳን በጣም ብዙ ቅዱሳን በቤተክርስቲያኒቱ በስንክሳር ሁሉ የሚታሰቡት ስለነዚህ ቅዱሳን ሰብከን ወይም የነዚያ ቅዱሳን ሕይወት አይተን የኛ ሕይወት ከረከሰው ዋጋ የለም። የኛ ሕይወት በምንድን ነው የሚቀደሰው? በንስሐ በስጋው ደሙ ሰውነታችን ይቀደሳል። የሰው ልጅ ፍጹም ዘማዊ የነበረ ሁሉ ንስሐ ሲገባ እንደ ድንግል ይሆናል። እንደ መጥለው እንዳትረሷት እንደዚህ አድርገን ሕይወታችን ልንቀድሰው ይገባል። እግዚአብሔር ቅዱስ ነው። ቅዱሳኑን ደግሞ እንደየክብራቸው ቅድስና ሰጥቷል። ቅዱሳኑን አልፈልግም ኢየሱስ ክርስቶስን ግን አከብራለሁ የሚል ሰው የሚጣለው ከዚህ መጽሐፍ ቅዱስ ጋር ነው። በደንብ ልንገራችሁ። ኢየሱስ ክርስቶስን እወዳለሁ ከዚያ ውጭ ግን ቅዱሳን የሚባለው አላውቅም ካለ አንድ ሰው ተገኝ የሚጀምረው ከዚህ መጽሐፍ ቅዱስ ጋር ነው። ምክንያቱም እግዚአብሔር አከብሯቸዋል። ማቴዎስ 12 ማየት ይቻላል። እንደገና አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ማየት ይቻላል። ስንቱን ተናግሬ ዘልቀዋለሁ። ስንቱን ኢዮብ 42 ማየት ይቻላል። ስለዚህ እግዚአብሔር ቅዱሳኑን እንደየክብራቸው እንድናከብራቸውና በእነዚህ ቅዱሳን ሕይወታችን እንዲቀደስ ኃላፊነት ሰጥቷል። ክብር እንደሚገባው እንደየእምነታችሁ ይደረጋል። አንዳንዱ ቅዱስ ጊዮርጊስን ያከብራል፣ አንዳንዱ አቡነ ገብረ መንፈስ ቅዱስን ያከብራል። ይሄ ለምን ሆነ ካለ እግዚአብሔር ለትውልዱ የማዳኛ መንገዱን አብዝቷል። ይሄንን እድል መጠቀም ክብር ለሚገባው ክብር ሰጥቶ ቤተክርስቲያኒቱ ያስቀመጠችውን መውሰድ። ከዚህ ጋር ግን ተያይዞ ሲጨርስ እንደው አደራ ምለውና እናንተም እንድትማሩ የተፈለገው ቅዱስ የሚባለው አንድ ቅዱስ ካናናይዜሽን ወይ ደግሞ ቅኖና የሚሰራው በቤተክርስቲያኒቱ አንድ አባት ካረፈ ከ50 ዓመት በኋላ የቤተክርስቲያኒቱ የበላይ አካል ቅዱስ ሲኖዶስ ተሰብስቦ ከዛሬ ጀምሮ ቅዱስ ብለናል ብሎ ሲወስን ከዚያ ሰዓት ጀምሮ ቤተክርስቲያኒቱ ተቀበሏለች። ከዚያ ውጭ ግን አሁን በየጊዜው ራሳቸው ፎቶግራፋቸውን እየሸጡ ቅዱስ የሚሉ ሌላ መቁጠሪያ አዘጋጅተው ቅዱስ የሚሉ እነዚህ ሁሉ ያው በየጊዜው የሚመጡ አታላዮችና አጭበርባሪዎች ስለሆኑ ከነዚህ ራስን መጠበቅ ይገባል ለማለት ነው። ይቆይ።